አሁንም አርሲ ላይ የኦርቶዶክሳውያን ግድያ እንደቀጠለ ነው። መደራጀት ነው በቃ። ከዚህ በኋላ እንደው እኔ እኮ እንደው መጽሐፍቱን አናነብም ይሆን አይዶን ነው ተጽፎ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። እኛም አሁን ተደራጅተን ቤተክርስቲያንን መጠበቅ ግዴታ አለብን እንዴ። ሰላም ጤና ይስጥልኝ ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዳዲስና ወቅታዊ በሆኑ ቪዲዮዎች መተናል። በአርሲያውንም እንግዲህ በክርስቲያኖች ላይ ግድያዎች ቀጥለዋል። ወደ 19 ሰዎች የሚሆኑ ተገድለዋል። እሱንም ቪዲዮ የምናስመለከታችሁ ይሆናል። እሱ ብቻ አይደለም፣ ከዚህ በኋላ እንግዲህ መደራጀት ነው ያለን አማራጭ የሚሉ ድምጾችም ከየቦታው የተሰሙ ይገኛል። እነሱንም ቪዲዮዎች የምናስመለከታችሁ ይሆናል። እንዲሁም በወንጌል አማኞችና በሙስሊሞች ዘንድ እንግዲህ በተለያዩ ቦታዎች ላይ በወንጌል ስርጭት በሚል ዙሪያ እንግዲህ የተለያዩ ሰጣ ገባዎች የተካሄዱ ይገኛሉ። እነሱንም ቪዲዮዎች የምናስመለከታችሁ ይሆናል። እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ላይክ እና ሼር ማድረግ እንዳይረሳ። ቀጥታ ወደ መጀመሪያ ቪዲዮ እንሂድ። አሁንም አርሲ ላይ የኦርቶዶክሳውያን ግድያ እንደቀጠለ ነው። ትናንትና የሰማነው መረጃ በጣም የሚያሳዝን ነው። ከዚህ በፊት ሁለት ልጆቹን እንደገደሉበት ሰምተናል። አሁን ደግሞ ራሱ አባትየውን ገለውታል። ነጋ ተገኝ ይባላል። እድሜው 45 ዓመት ነበር። ከቤቱ አፍኖት ከወሰዱት በኋላ አቆይተውት ቅዳሜ ማታ ለእሁድ አጥቢያ ገለውት ተገኝቷል። አርሲ ላይ ኦርቶዶክሳውያን በየዕለቱ እየተደረገባቸው ያለው ግፍ እንዲህ አይነት ግፍ ነው። አፍነው ይወስዷቸዋል። አቆይተው አርደው ወይ ደግሞ ገለው ወይ ደግሞ በቆንጨራ ጨፍጭፎ ይጥሏቸዋል። አርሲ ኦርቶዶክሳውያን ዕጣ ፈንታቸው እየሆነ ያለው እንደዚህ ነው። አሁንም ቢሆን ዛሬም ነገም ከነገ ወዲያም ስለ አርሲ ኦርቶዶክሳውያን እንጮሃለን፣ እንናገራለን። እናንተም ይህን የሚዲያ ዘመቻ ተቀላቀሉና ድምፃችን ለዓለም አቀፍ ዜና እናሰማ። ሰላም ጤና ይስጥልኝ። በድጋሚ በሌላ በሐዘን መረጃ ተመልሼ መጥቻለሁኝ። እዛው አርሲ ላይ ያለ ነው። አርሲ ላይ በኦቦምሳ ወረዳ ላይ ትናንትና በጋዶ ቀበሌ ውስጥ 6 ሰዎች በጥይት እንደተገደሉ ዘግቤላችሁ ነበር። አንዳንድ ሰዎች 5 ነው እያሉ ነው። ነገር ግን በእርግጥ 6 የሞቱ ሰዎች ነበሩ። ከዛ በተጨማሪ እዛው ላይ ወጣ ብሎ በሌላ ቀበሌ ላይ እዛው አርሲ መርቲ ወረዳ ውስጥ ከኦቦምሳ ወጣ ያለች ቀበሌ ላይ ነው። ፈረቀሳ ትባላለች ያቺ ቀበሌ። እዛ ቀበሌ ውስጥ እንዲሁ አንድ ሰው በእርሻ ላይ እንዳለ ኦርቶዶክስ የሆነ ሰው ማለት ነው በጥይት ተገድሎ ሞቷል። ስሙም እንዳለ መኮንን ይባላል። እንዳለ መኮንን እድሜው ከ56 እስከ 60 የሚጠጋ ሰው የነበረ ሰው ነው። በእርሻ ላይ እንዳለ ትናንትና ገለውት ሄደዋል። እሱንም ማለት ነው። ይሄኛው ሌላ ነው። ትናንትና የሞቱት 6 ሰዎች ደግሞ ዛሬ እዛው ኦቦምሳ መድኃኔዓለም ቤተክርስቲያን ይቀበራሉ። ቀብር ስነስርዓቱ ላይ ግን የመንግስት ባለስልጣናት መጥተው ጉዳዩ ቀብሩ እንዳይፈጸም እየተከላከሉ፣ በተለይ በአንድነት በአንድ ህብረት አንድ አካባቢ ላይ እንዳይቀበሩ ተበታትነው እንዲቀበሩ እያስገደዷቸው እንደሆነ እየሰማን ያለ ነው። ይሄም ደግሞ ምንም ችግር አልተፈጠረም በሚለው ለሪፖርታቸው አመቻችተው ዘገባዎችን ለመስራት ፈልገው ካልሆነ በስተቀር ኦርቶዶክሳውያን ሲገደሉ በአንድነት መቅበሩ ችግር አልነበረውም። ነገር ግን የኦቦምሳ ያለው ባለስልጣናት ግን ጉዳዩ ሃይማኖታዊ እንዳይመስልባቸው ይሁን። እንግዲህ እንደተመለከታችሁት ነው። አሁንም በክርስቲያኖች ላይ የሚደርሰው መከራ ቀጥሏል። በጣም የሚገርመው ግን መገደላቸው ብቻ አይደለም፣ ተገድለውም አልተገደላችሁም አንድ ላይ አትቀበሩም እየተባለ መከራው እንደዚህ እየጸናባቸው ይገኛልና ከመንግስትም እንዴት ይህን ያህል ችላ ባይነት እንደተፈጠረ በእውነት ጥያቄ የሚያስነሳ ነገር ነው። አሁን እንግዲህ ይህ ነገር ከጀመረ በጣም ቆየት ብሏል። ኦልሞስት ሳምንት ሊሞላው ነው። በተከታታይ እንግዲህ እስከ ዛሬዋ ድረስ ዕለት በአርሲ ላይ እንግዲህ ግድያዎች የቀጠሉ ይገኛሉ። እነዚህ የተገደሉ ያሉ ሰዎች ደግሞ እንግዲህ በማተባቸው ወይም ክርስቲያን በመሆናቸው ነው። አዎ እንግዲህ በጣም ብዙ ወጣቶችም ይሄ ነገር እንግዲህ በጣም ተሰምቷቸው ክርስቲያኖች በእውነት መደራጀት አለብን፣ ስንገደል ዝም ብለን መገደል የለብንም እያሉ ይገኛሉና እስኪ እሱን ቪዲዮ ተመልክተን እንመለስ። መደራጀት ነው በቃ። ከዚህ በኋላ እንደው እኔ እኮ እንደው መጽሐፍቱን አናነብም ይሆን አይዶን ነው ተጽፎ የትኛውም የቤተ ክርስቲያን አስተምሮ ሊገሉ ሲመጣ ዝም ብለህ ሙት አይልም። እንደሚገርማችሁ ሐዋርያት ሥራ ምዕራፍ 4 ላይ የቤተ መቅደስ አዛዥ የተባሉት እኮ የሰለሞንን ቤተ መቅደስ የሚጠብቁ እኮ ናቸው። አንድ አይደሉም፣ ሁለት አይደሉም፣ ቁጥራቸው ብዙ ነው። ኦኬ የቤተ መቅደስ አዛዥ የሚለው የብዙዎችን ካፒቴን ኦፍ እዛ ቤተ መቅደሱን የሚጠብቁ ጠባቂዎች አለቃ ተብሎ ይተረጎማል። አብዛኛው ፍቺ በዚህ እይታ ነው የሚታየው። ስለዚህ የሰለሞንን ቤተ መቅደስ የሚጠብቁ ጠባቂዎች ነበሩ፣ ከጠላት ማለት ነው። እኛም አሁን ተደራጅተን ቤተክርስቲያንን መጠበቅ
ግዴታ አለብን እንዴ። አንድ ሰው ገብቶ ሚስትህን ደፍራለሁ፣ ልጆችህን እደፍራለሁ፣ ገላለሁ ቢል ዝም ብላችሁ ታያላችሁ እንዴ? እስቲ ማን ነው ዝም ብያ ያለው የሚል? እስቲ ጀግና ይናገር። በራችሁን ከፍታችሁ ታስገባላችሁ? አታስገቡም። ዲፌንድ ታደርጋላችሁ። ራስን መከላከል፣ ከዚህ በፊትም ደግሜ ተናግሬዋለሁ፣ ራስን መከላከል ኃጢአት አይደለም። እኛ ሄደን አናጠቃም፣ ሄደን አንገድልም፣ አናደርገውም። ያንን ግን ሊገሉን የመጡትን ራሳችን ዲፌንድ እናደርጋለን። ስለዚህ እንዲህ አይነት ትምህርት መሰጠት መቻል አለበት። ያለ አውዱ፣ ያለ ትርጓሜው፣ ያለ ኮሜንታሪው ትክክለኛ ፍቺን ሳትላበሱ እንዲያው ቀኝን ሲመታ ግራ ስጥ። ያ ከአይሁድ ባህል ጋር የሚፈታ አፈታት አለው። የተጠቀሰበትንም ዓላማ ሳንረዳ ያልሆነ ነገር የምትናገሩ ሰዎች ተቆጠቡ። አለበለዚያ መልካም ስም እየጠቀስን ነው ከዚህ በኋላ የምንነጋገረው። በህፃናቱ ደም አንቀልድ። እዚህኛ እየደከምን እናንተ እዛ ወታችሁ ማትናገሩ ከሆነ በራችሁን ዘግታችሁ ተቀመጡ። አሁን እንግዲህ እንደተከታተልነው ነው እንግዲህ በየትኛውም መጽሐፍ ላይ እንግዲህ እየተገደልክ ዝም ብለህ ሙት የሚል አስተምሮ ቅዱስ ቤተክርስቲያን የላትም እና ሁላችንም ራሳችንን መከላከል አለብን የምንለው ነው። እንግዲህ ያው ይሄ ነገር እንደዚሁ የሚቀጥል ከሆነ በእውነት እንደ ግብጽ መሆናችን አይቀርም። ግብጾች እንግዲህ አስቀድሞ በግብጽ የሚበዙት ክርስቲያን ኦርቶዶክሶች ነበሩ። በኋላ ላይ ግን እንግዲህ እንደዚህ እየተባለ ነውና እየሄደው እየተገደሉ አሁን ላይ እዚህ ደረጃ የደረሱት ማለት ነው። ስለዚህ በዚሁ ከቀጠለ ልክ ነህ የሶሪያ ጣፋንታ ነው ለሀገራችን ኢትዮጵያም የሚደርሳት። አዎ፣ ስለዚህ በእውነት እኛ ክርስቲያኖች ልንደራጅ ይገባል። በቃ ዝም ብለን በየጊዜው እንደ በግ በየቦታው ልንታረድ አይገባም። ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም እነሱ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። አሁን በእውነት ለአባታችን ቃሉትን ያሰማልን። በእውነት ትክክለኛ ነገር ነው የተናገሩት። እንዲሁ ሙሉ ለሙሉ ኦርቶዶክሳውያንን ጨርሶ ሌላ አካልን ወደ ቤተክርስቲያን ለማስገባት ከሆነ የተፈለገው እንዳሉት እንግዲህ መሞከር ነው። እንደዛ ላለማስደረግ ደግሞ እኛ ክርስቲያኖች በእውነት መጠንከርና ለቤተክርስቲያን ዘብ መሆን አለብን። ክርስቲያኖች እንዲሁ አንድ ክርስቲያንም እኮ ቤተክርስቲያን አይደለ? ካጠገባችን አንድ ክርስቲያን ሲሞት ዝም ብለን መመልከት የለብንም። በእውነት አባታችን እንግዲህ ድንቅ የሆነ መልእክትን ያስተላለፉልን። እስቲ ከሰሞኑ ደግሞ ወንጌል ያሸንፋል በሚል መሪ ቃል የተደረገ ቴዲ አፍሮን የሚመስል ኮንሰርት ነገር እንግዲህ በፕሮቴስታንቶች ዘንድ ተደርጓል። እስቲ ተመልክተን እንመለስ። እንግዲህ ከሰሞኑ የተካሄደው ኮንሰርት ይሄኛው ነው። እንግዲህ ዝም ብለን አይደለም የምናወራው። እስቲ ከዚህ በመቀጠል ደግሞ የቴዲ አፍሮ ከዚህ በፊት የነበሩ ኮንሰርቶች እና ይሄ የመዝሙር ነው ወይስ የትኛው ነው ሙዚቃ የሚለውን ለመለየቱ ላይ ይከብዳል። እስቲ ቪዲዮን እንየውና ተመልሰን መጣን ነው። ግን የሚለዩት አይመስለኝም። ተመልካቾቻችን ብቻ እስኪ ተመልከቱና እናንተ ተፈርዳላችሁ። አይቀርም በማርያም ስለማለ ሳዳም ሲጠራ ያለ ወይሳለው ምክር ያንጌ እኔን አልሆንም ነበር ወይሳለው ምክር ያንጌ እኔን አልሆንም ነበር። እንግዲህ እንደተመለከታችሁት ነው። በእውነት ለመናገር ለመለየት በጣም ነው የሚከብደው። ሁለቱም በጣም ስሜታዊ ሆነው የሆነ አምልኮ አይደለም የሚመስለው ማለት ነው። እንደውም ኮንሰርቱ ላይ እንደው ያለው የቴዲ ሙዚቃ ላይ ቢቱ ምናምን ቀነስ ያለ ነው። ያኛው በዛ በጣም ዝልያውም ሁሉ ነገሩም በዛ። እንግዲህ ወንጌል ያሸንፋል እንደዚህ ከሆነ በጣም የሚያስተዛዝብ ነው የሚሆነው። ለማንኛውም እዚህ ቦታ ጋር እየሄዳችሁ አምልኮ ነው ብላችሁ ማለት ነው እንዲሁ የምትታለሉ ሰዎች በእውነት ማስተዋሉን ይስጣችሁ ነው የምንለው። እውነት ወደ ቅድስት ቤተክርስቲያን ይመልሳችሁ ጨምራችሁ እንላለን። ከሰሞኑ ደግሞ እስቲ በተለያዩ የአዲስ አበባ ከተማዎች እንዲሁም ሐዋሳ ላይ እንግዲህ የወንጌል ስርጭት በሚል የወጡ ፕሮቴስታንት እምነት ተከታዮች እና ሙስሊሞች ግብ ላይ እየገቡ ይገኛሉ። በሐዋሳም ላይ እንግዲህ እንደዚህ አይነት ነገር የተፈጠረ ይገኛል። እስቲ የመጀመሪያውን ቪዲዮ ተከታትለን እንመለስ።
ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። ክብር ለኢየሱስ ይሁን። በእግዚአብሔር ያለ ማንም የለም። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። እንግዲህ እንደተመለከታችሁት ነው። ይህ አዲስ አበባ ላይ ነው አይ ቲንክ እና እንግዲህ ሃይማኖተኛ ነኝ የሚል ሰው እንግዲህ በአደባባይ እንግዲህ ፖሊስ መጥቶ እስከሚገላግለው ድረስ ለያዥ ለገናዥ እስከሚያስቸግር ድረስ እንግዲህ እንደዚህ በወንጌል አገልግሎት ላይ ወይም ደግሞ ወንጌል ስርጭት ብሎ የራሱን እምነት እያስተዋወቀ ያለ ሰው ላይ የዱላን ወይም ደግሞ የተለያዩ ዛቻዎችን ማድረስ አግባብ አይደለም። አዎ እንግዲህ በነገራችን ላይ ይሄ ሰውዬም ብዙዎች ኮመንት ገብቼ እያነበብኩ ነበርና የሌላ ቤተ እምነቶችን ይነካል እንደ ወንጌልን ብቻ አይደለም ቆሞ የሚያስተምረውና ከማስተማሩ ይልቅ ሌሎችን መዝለፍ ላይ ትኩረት ያደረገ ነው። ያም እንግዲህ በራሱ ወገን እንግዲህ አስተማሪ ነኝ ብሎ የሚያስተምር ሰው ነው። እንግዲህ ሁለቱም እንግዲህ የሆነ ሪንግ ቦታ ያሉ ነው እንጂ የሚመስሉት ሃይማኖት እየሰበኩ አይመስልምና እስቲ ይሄ ደግሞ አሁን ለያዥ ለገናዥ ያስቸገረው ወይም ደግሞ ካልመታው ካልደበደብኳችሁ እያለ የነበረው ሰው ሐዋሳ ላይ ሂዶ እንግዲህ የፕሮቴስታንት እምነት ተከታዮች ብዙ ተቃውሞዎች ያደረሱበት እሱም በተራው ደግሞ ማይክ ይዞ እንግዲህ ሃይማኖቱን እያስተዋወቀ እያለ ብዙ ሰዎች እንግዲህ የተቃወሙት ይገኛል። እስቲ እሱን ቪዲዮ ተከታትለን እንመለስ። ፊትን ከነበረ አልፋ ነው ወደፊት የሚኖረው ሜዳ ነው። አምላካችን አላህ በቁርአን ላይ በግልጽ ቋንቋ ወአቡዱላህ ወላ ቱሽሪኩ ቢሂ ሸይአን አላህን ብቻ አምልኩ ወላ ቱሽሪኩ ቢሂ ሸይአን። እውነት በውሸት አይደበቅም። ውሸት ውሸት ነው፣ እውነት እውነት ነው። እውነት እስላም ብቻ ነው። በእስላም ውጭ ያለው ሃይማኖት በአጠቃላይ ውሸት ነው፣ ባጢል ነው። እውነት በውሸት አይደበቅም። ውሸትን ውሸት በጩኸት እንጂ በእውነት ፊት መቆም አይችልም። እውነት እውነት ነው። እውነት እስላም ብቻ ነው። ኢየሱስ እንግዲህ ደግሞ ሐዋሳ ላይ ነው እንግዲህ ራሱ እንደዚህ አይነት ተቃውሞች ያጋጠሙ በጣም የሚገርም ነው። ግን አሁን ላይ በጣም በሚገርም ሁኔታ ማለት ነው እንደዚህ ሃይማኖት እንደዚህ አስፋልት ላይ እየወጡ የሚያስተምሩ ሰዎች ማለት ነው ከማስተማሩ ይልቅ ብዙ ጊዜ ወደ ብሽሽቅ እየሄዱ ነውና እንግዲህ እንደምታየው ነው። እዚህ ጋርም የሌላ ቤተ እምነት ነው፣ እሱም ሌላ ነው መበሻሸቅ። እሱም እዛ ጋር ያደረገውን ነገር እዚህ ጋር እየደገሙት ነውና በጣም የሚያስገርም ነገር ነው። እስቲ ከዚህ በመቀጠል ደግሞ አንድ ቪዲዮ አለን፣ እሱን ተከታትለን እንመለስ። ልጄ ሆይ ሲነጋ ወደ ዓለም ሲመሽ ወደ እግዚአብሔር እንዴት ትመጣለህ? ስታዝን ወደ እግዚአብሔር ትመጣለህ። ስትደሰት ደግሞ ደስታህን በዓለም እንዴት ታደርገዋለህ? ቢያንስ እንኳን እምነት ባይኖርህ እንዴት ይሉኝታ የለህም? በጣም ይገርም ምክር ነው። እምነት ባይኖርህ እንዴት ይሉኝታ የለህም? እና ወደ እግዚአብሔር ሽሽ እንጂ ከእግዚአብሔር እንዴት ትሸሻለህ ካለ በኋላ የኔና የናንተን ህይወት በዚህ ምክር ነው የሚጠቀልለው። አንድ ህፃን ቢቆሽሽ ወይም ቢቆጡት ሰው ሮጦ ወደ እናቱ ይሄዳል። እኔ እናንተም ለእግዚአብሔር እንዲህ ያለ ህፃን ብንቆሽሽ እናት ወደ ሆነች ወደ ቤተክርስቲያን እንምጣ። በኃጢአታችን ምክንያት ብናጎነብስ ወደ እሷ እንምጣ። እሷ በንስሐ ሳሙና አጥባ እኔ እናንተን አቅንታ እውነተኛ ልጇ ታደርገናለች ይላል እና ቤተክርስቲያን እንዲህ አርጋ ነው። አየህ እንደው በጭንቅ መታሃል በደስታ አጣው ብላት መልስ። አንተ ሲነጋ መች ሲበራ ወደ እኔ ትመጣለህ? ሲመሽ ነው እኮ እኔን የምትፈልገኝ አትልህም። አየህ አንዱ ሚስጥራተ ቤተክርስቲያንን አስፈላጊ መሆኑን የምታውቀው እኔና እናንተ ተስፋ እየቆረጥን ነው ከሃይማኖት እንዳንወጣ ይሄማ አይቻልም ማለት ነው እያለን እንዳንደነዝዝ በእውነት ለአባታችን እንግዲህ ቃልዮት ያሰማልን። ደስ የሚል ምክር ነው የሰጡን። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርገን እናመሰግናለን። ይህን ቪዲዮ እንግዲህ ላይክ እና ሼር ማድረግ እንዳይረሳ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ እንላችኋለን። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል ማስቀመጣችሁን እንዳትረሱ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።